ፍሪ ፋየር ጌመሮች እንግዲህ እዚህ ጋር ሁላችንም ቪባጅ እንፈልጋለን። የማይፈልጋለ እንዴ? እና ስለ ቪባጅ ማስረዳት አይተበቅብኝም። ወደ ጉዳያችን ስንመለስ ቪባጅ ለማግኘት የሚያስፈልጉ ነገሮች ውስጥ አንዱ ኮንቴንት ክሬተር መሆን ነው። እና ኮንቴንት ክሬተር ለመሆን ደግሞ አሪፍ የቪዲዮ ጥራት ያስፈልጋል። እና በዛሬው ቪዲዮ እንዴት አድርገን ሪካርድ ያደረግነውን ቪዲዮ በአሪፍ ጥራት ኤዲት አድርገን ፖስት እንደምንለው እንመለከታለን። ወደ ቪዲዮ በመጀመሪያ ወደ ካፕካት ትገባላችሁ። በመቀጠልም ኒው ፕሮጀክት የሚለውን ትጫናላችሁ። ከዛ ሪከርድ ያደረጋችሁትን ቪዲዮ ትመርጣላችሁ። በመቀጠልም ወደ ጎን ጠጋ አድርጋችሁ አድጀስት የሚለው ውስጥ ትገባላችሁ። ቆይ እስካሁንም እኮ ሰብስክራይብ ያላረገ ይኖራል። አረ ሰብስክራይብ እና ላይክ አድርጉ። ጀማሪ ነኝ የምነክቷችሁ ነው እንዴ? ሰብስክራይብ እና ላይክ እንዳይረሳ። እንቀጥል። ግን እዚህ ጋር ይቅርታ ምንም የሚከብድ ነገር የለውም እና ቪዲዮውን ብቻ በመመልከት ቪዲዮአችሁን ኤዲት ማድረግ ትችላላችሁ። እና የሚያስቸግራችሁ ፓርት ላይ ካልሆነ እዚህ ቪዲዮ ላይ አላወራም ማለት ነው። ቪዲዮውን በመመልከት ብቻ ኤዲታችሁን መስራት ትችላላችሁ። አሁን አድጀስት የሚለውን ለማግኘት ወደ ጎን ትንሽዬ ጠጋ ካደረጋችሁ በኋላ አድጀስት የሚለውን ታገኛላችሁ። ከዚህ በኋላ ያለውን ቪዲዮውን በመመልከት መስራት ትችላላችሁ። ከዛም በመቀጠል ከአድጀስት በመውጣት ወደ ፊልተር የሚለው ጋር ትገባላችሁ። ፊልተሩን ከተመለከታችሁ በኋላ 4K የሚለውን ትጫናላችሁ። 4Kንም አድ ያደርግላችኋል። ከዛ የ4Kን መጠኑን ስንት ታደርጉታላችሁ? 47 ታደርጉታላችሁ። ዛማውን ቪዲዮአችሁን ኤክስፖርት ታደርጋላችሁ። እዛ አሁን እንደምትመለከቱ ካርጋችሁ በኋላ ቪዲዮአችሁን ኤክስፖርት ታደርጋላችሁ። ከዛ በመቀጠል ከካፕካት በመውጣት ወደ ኢፍኮ ወደሚባል አፕሊኬሽን ትገባላችሁ። ይሄንን አፕሊኬሽን ከፕሌይ ስቶር ማግኘት ትችላላችሁ። ወደ አፕሊኬሽኑ ከገባችሁ በኋላ የፕላስ ምልክቱን በመንካት ቅድም ኤክስፖርት ያደረግነውን ቪዲዮ መልሳችሁ እዛ አፕሊኬሽን ላይ ትጭኑታላችሁ። ከዛ በመቀጠል አሁን ልክ እንደምትመለከቱት አድጀስት የሚለውን በመንካት እዚህ ላይም አድጀስት ታደርጉታላችሁ ማለት ነው ቪዲዮ። እዚህም አፕሊኬሽን ላይ ሴቭ የሚለውን በመንጫር ይሄንን ኤዲት ያደረጋችሁትን ቪዲዮ ሴቭ ታደርጉታላችሁ። በመቀጠል ሴቭ አድርጋችሁ ከጨረሳችሁ በኋላ በድጋሚ ኳሊቲ እንዲጨምርላችሁ ያንኑ ቪዲዮ አርት አደረጉታላችሁ ወደሚባለው አፕሊኬሽን። እዛ አሁንም አድጀስት የሚለውን በመንካት ይሄንን አሁንም ማሳያችሁን በመጫን ፉል 100 ታደርጉታላችሁ ማለት ነው።
አሪፍ እንደሆነ ከተመለከታችሁ በኋላ ሴቭ ታደርጉታላችሁ። ያው እያያችሁ የሚስተካከለውን ነገርም መጨመር ትችላላችሁ በዚሁ። ያው እንግዲህ ኤዲታችንን ሰርተን ጨርሰናል። በዚህ መልኩ በጣም የሚያምርና ልክ እንደ ትላልቅ ኤዲተር የሚያስመስላችሁ አሪፍ የሆነ ቪዲዮ ሰርተን ጨርሰናል። ይመቻችሁ። ሰብስክራይብ እና ላይክ እንዳይረሳ። ቻው